ዳቤ ለመምራት እንኳን ጉቦ እንደሚጠየቅ ደርሰንበታል። የጀርባ ማህተምን እኮ አውቀን ያስቀረነው ጉቦ የሚጠየቅበት። አንደኛ ሰው ያለቅሳል፣ ያማራል። በተለይ ከደሃ ግለሰቦችም ይመስላቸዋል እዛዚህ ዘርፈው ብለው ለጊዜው የተጠቀሙ ቢመስላቸው እንቅልፍ የላቸው። በዛ ተነቃ፣ በዚህ ተነቃ፣ በዚህ ተደረሰብኝ በልተው ቃር ነው። የተረጋጋ ጤና ያለው አይደለም። እኔ ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። ለጊዜው ሊመስላችሁ ይችላል፣ ነቀርሳ ነው። የስፋቱን ነገር እንተው። የተወሰነ ሰውስ ቢሆን ለምን እንደሚንገላታው? በዛ መንገድ የሚቀየር ህይወት የለም። ከሁሉ በላይ ሀገር ይጥላል። በጅምላ ሁላችንንም አንድ ላይ ይጎዳል። ሀገር አይበለጽግም። ኮራፕሽን ስር ከሰደደ ሀገር ትወድቃለች። ሲወድቅ ሁላችንም ነው ተያይዘን የምንወድቀው። ተጠቃሚ የለም። መጨከን ነው የሚሻለን። ጨክነን ሰርተን ለውጥ አምጥተን የህዝባችንን ክብር አትርፈን ከዛ መብታችንን መጠየቅ። እውነቱን ለመናገር በዛ ደረጃ ህዝብን የሚያረካ አገልግሎት ሰጥተን ህዝቡን ለመንግስት ሰራተኛው በግብር ላይ ይሁን በሌሎች ክፍያ ላይ እንደው ሰርቪስ ፊ የተወሰነ ጨምሩና ስጡን፣ ይሄንን ሰብስበን ለመንግስት ሰራተኛው በቀጥታ ለማትጊያ ነው የምንጠቀመው ብንል ወደ ኋላ የሚል ህዝብ አይደለም። ይሄንን ለማለት የሚያስችለን ግን ቀድመን መስራት ያለብን ስራ መለወጥ ያለብን ለውጥ አለ። አጋልጦ አጠገባችሁ ያለው መሰደብ ካልፈለጋችሁ በጅምላ መወቀስ የለብንም ያላችሁት መወቀስ ከሌለባችሁ ከናንተ በላይ ማን ነው ቅርብ ያለው? አንደኛ በጋራ ነው የምትሰሩት። በአንድ መስሪያ ቤት ውስጥ የምትሰሩ ሰዎች 100 ጥሩ የሚሰራ ሰራተኛ ውስጥ 5 ኔትወርኩን የዘረጋ ሌባ ካለ እንዳለ መስሪያ ቤቱ ነው የሚሰደበው የሚወቀሰው። ይሄ ደግሞ በተግባር አለ። መንግስትና ህዝብ መካከል እምነት መኖር መቻል አለበት። እምነትን የምንገነባው የመንግስት ሰራተኞች ነን። አንደኛ በአገልግሎታችን፣ ሁለተኛ ህዝብ በአደራ የሰጠንን ሀብት በቁጠባ መጠቀም። ከወረቀት ከስክሪፕቶ ከቢሮ ከጊዜ ህዝብ የከፈለበትን ጊዜ ጭምር ማለት ነው። ህዝብ ገንዘብ የከፈለበትን ጊዜ ጭምር ባለማባከን ታማኝነትን እናትርፍ። እሱ ነው ትምምንን የሚያጎለብተው፣ እርካታን የሚያመጣው። ፖሊስ ብቻ አይደለም ከመማለጃ ጋራ ህዝብን ገንዘብ በመጠየቅ የሚያስቸግረው። የፖሊስንም ትኩረት እንሰጣለን። ፖሊስ ሲሆን ግን ይጨምራል። ስጋቱ መጥፎ ነው። መከላከል የሚገባው አካል ተመልሶ ራሱ እንደዛ አይነት ተግባር ውስጥ ሲፈጸም ከህዝብ ጋራ ያለንም ትምምን ይጎዳል። ትኩረት ሲሰጠው የተባለውን በደንብ ይዘናል። ከመማለጃ ነፃ የሆነ አገልግሎት መስጠት ያለብን። እንዳላችሁት በርካታ ለውጦች መጥተዋል። በሚባለው ልክ አይደለም። ፐርሰፕሽኑ በጣም ትልቅ ነው። ችግሩም አለ። ያው ከተማውን እንደሚመራ አመራር ብዙ የመከታተያ መንገዶች አሉ። ሰዎች እንዴት እንደሚቸገሩ በተለይ ኢኮኖሚያዊ ጥቅም የሚያስገኙ ውሳኔዎችና አገልግሎቶች በሚሆኑበት ሰዓት እንዴት እንግልት እንደሚደርስባቸው አንዱን ኬዝ ባይ ኬዝ እየደረስንበት እየፈታን ነው። ግን መሰረታዊ ለውጥ ደግሞ ማምጣት አለብን። መሰረታዊ ለውጥ ለማምጣት መጀመሪያ እንተማመን ከናንተ ጋር። እነኚህ ችግሮች አሉ ወይ? አታውቁም ወይ? አጠገባችሁ አይፈጸሙም ወይ? አትፈጽሙም ወይ? ከነኚህ እንላቀቅና መብታችን እስከ ጥግ እንጠይቅ።